በዚህ ቪዲዮ ላይ በነፃ ኤአይን ብቻ በመጠቀም እንዴት ረዣዥም የአኒሜሽን ቪዲዮዎችን ማመንጨት እንደምንችል አሳያችኋለሁ። ነገር ግን መጀመሪያ በዚህ ቪዲዮ ውስጥ ምን ልሰራ እንደሆነ አጭር ማሳያ ላሳያችሁ። Look, I'm a bird now. You're a raccoon tangled in straps. Hey, easy. I'm not gonna hurt you. Your wing, it looks like it hurts. I can fix almost anything, right? Borrowing, not stealing. Hold still, shiny thing. Rook needs you. Where did all this come from? Sky delivery. Pip, I'm gonna try something. Okay. If it feels wrong, we stop. ከመጀመሪያ እስከ መጨረሻ የተቀናጀና ወጥ የሆነ እውነተኛ የሚመስል አኒሜሽን እየሰራን ነው። ከመሰረታዊ የታሪክ ሀሳብ ጀምሮ እስከ ትዕዛዝ ማመንጨት፣ ከዚያም እነዚህን ትዕዛዞች ወስደን ወደ ወጥ የካራክተር ምስሎች እንቀይራቸዋለን። ካራክተሯችን ሁልጊዜም ፊቱ፣ ስታይሉ ወይም መልኩ ምናምን በቃ አሰራሩ የማይቀይርበት አይነት ምስል ነው። በመጨረሻም እነዚህ ምስሎች በነፃ የኤአይ ቪዲዮ ማመንጨት እርዳታ ወደ ወጥና የከንፈር እንቅስቃሴ ወዳላቸው ቪዲዮዎች እንቀይራቸዋለን። ሁሉም ነገር ምንም ክፍል ሳይታለፍ በዝርዝር ይብራራል። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ይህንን ደረጃ በደረጃ ትምህርት እንዳታልፉት ከመጀመራችን በፊት እባካችሁ ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ ወደ ደወል ምልክቱን ተጫኑ። በዚህ አዳዲስ መረጃ አያመልጣችሁም። እንግዲያውስ ሳንዘገይ እንጀምር። እዚህ ቻት ጂፒቲ ላይ አንደኛው ካራክተር ሰው፣ ሁለተኛው እንስሳ፣ ሶስተኛው ደግሞ ሌላ የእንስሳ አይነት ወፍ እንዲሆን የስሪዲ ፒክሳር ስታይል የታሪክ ሀሳቦችን እንዲሰጠኝ ጠየቅኩት። ተጨማሪ ካራክተሮችን መጨመር ትችላላችሁ። እኔ ግን እዚህ ጋር በሶስት ካራክተሮች ብቻ ገድቤዋለሁ። እዚህ ጋር ጥቂት የስሪዲ ፒክሳር አኒሜሽን የታሪክ ሀሳቦችን አግኝተናል። ሁሉም የታሪክ ሀሳቦች ጥሩ ይመስላሉ፣ ግን ይሄኛው የበለጠ ሳቢ ይመስላል። ይህንን እንደ ታሪካችን እንምረጥና አሁን የ20 ክፍሎች የታሪክ ስክሪፕት እንዲያመነጭልኝ ሁለተኛውን ትዕዛዝ እለጥፋለሁ ወይም ሰጠዋለሁ ማለት ነው። እንደ ፍላጎታችሁ ቁጥሩን መጨመር ትችላላችሁ። ለዚህ ቪዲዮ ግን 20 ክፍሎችን እወስናለሁ። የታሪኩ ሀሳብ ኮፒ አድርጉና እዚህ ጋር ፔስት ትሉታላችሁ። ታሪኩ የበለጠ እውነተኛና ተፈጥሯዊ እንዲሆን እዚህ ጋር ዝርዝሮችን ጨምሬያለሁ። ጀነሬት የሚለውን ከተጫኑ በኋላ 3 ካራክተሮች መገለጫዎችን እና 20 ክፍሎች አጫጭር ስክሪፕት ያለው ሙሉ ታሪክ አግኝተናል ማለት ነው። እነዚህ ክፍሎች ወደ ሙሉ ወጥ የካራክተር ምስሎች የድምጽ ጽሁፍ ወዳላቸው የቪዲዮ ትዕዛዞች ለመቀየር ይህን ዝርዝር ፔስት ታደርጉታላችሁ። እዚህ ጋር ትዕዛዞች ሁሉ ከቪዲዮ መግለጫ ዲስክሪፕሽን ማግኘት ትችላላችሁ። እዚህ ጋር እያንዳንዱ ካራክተር በዝርዝር መግለጫ አለን። መልካቸው፣ ልብሳቸውና ሌላውም ነገር ሁሉ ተካቷል። በመቀጠልም ለምስል ማመንጫ የሚሆኑ ምርጥ ትዕዛዞች አሉን። ይህም ለእያንዳንዱ ክፍል የካራክተር ወጥነት ለመጠበቅ ይረዳናል። በመጨረሻም የካሜራ አቀማመጥ ተግባራትና የድምጽ ጽሁፍ ያላቸው የቪዲዮ ትዕዛዞች አሉን። ስለዚህ ክፍሎቻችንን ወደ ምስል ለመቀየር ዝግጁ ነን ማለት ነው። ለምስል ማመንጫ ጥቂት ነፃ መንገዶች እናሳያችኋለሁ። የመጀመሪያው መንገድ ኩዊን ቻት ነው። እንግዲህ አዲሱን ሞዴል የምስል ማመንጫ አማራጩን ምረጡ። ከመጠኖቹ ውስጥ ላንድስኬፕ የሚለውን ትመርጣላችሁ። የመጀመሪያውን ካራክተር ትዕዛዝ ኮፒ አድርጉና እዚህ ጋር ፔስት ትሉታላችሁ። ምስሉ የሁላችሁ ይህ ምስል ከስሪዲ ፒክሳር ይልቅ ወደ እውነቱ ዓለም የቀረበ ይመስላል። ግሮክን እንደ ነፃ አማራጭ መጠቀም ትችላላችሁ። የምስል አማራጩንና አግዳሚ መጠኑን ምረጡ። ትዕዛዙን ፔስት ትሉና ጀነሬት የሚለውን ቁልፍ ትጫናላችሁ። በመጀመሪያው መሰረት የመጡ ምስሎች እዚህ ጋር አሉ። የፈለጋችሁትን መምረጥ ትችላላችሁ። ኤልኤልኤም አሬና ሌላው ነፃ የምስል ማመንጫ መሳሪያ ነው። እንዴት መጠቀም እንደሚቻል የቀድሞ ቪዲዮ ማየት ትችላላችሁ። የካራክተሩን ወጥነት ለመጠበቅ በጀሚናይ ውስጥ ያለውን ኖቫ ባናና ፕሮ እጠቀማለሁ። ለተማሪ አካውንት ለ1 ዓመት በነፃ መመዝገብ ትችላላችሁ። እሱ በዚህ ቪዲዮ ላይ አላሳይም። እዚህ ጋር ጀሚናይ ውስጥ ምስል የመፍጠር አማራጭና ኖቫ ባናና ፕሮን እመርጣለሁ። ሞዴል ተመርጦ እያለ የመጀመሪያውን ትዕዛዝ እዚህ ጋር ፔስት እለዋለሁ። እነሆ ድንቅ የስሪዲ ፒክሳር ስታይል ምስል መጣልን ማለት ነው። ትዕዛዙ ልብሱና የፊት ገጽታው በሚገባ ተጠብቋል። አሁን የሁለተኛውን ካራክተር ትዕዛዝ ኮፒ አድርጋችሁ ምስሉን ማምረት ትጀምራላችሁ ማለት ነው። አሁንም ፍጹም የሆነ የካራክተር ምስል አግኝተናል። ይህ ደግሞ የሶስተኛው ካራክተራችን ምስል ነው። እነዚህን ምስሎች ለእያንዳንዱ ክፍል ተሰቅላላችሁ ወይም በቀጥታ ትዕዛዝ መጠቀማላችሁ፣ ምርጫው እናንተ ነው። ኖና ባናባ ፕሮ ጥሩነቱ ምንም አይነት ማጣቀሻ ምስል ሳይሰጡ የካራክተሩን ወጥነት በጥሩ ሁኔታ መያዙ ነው። የመጀመሪያውን ክፍል ትዕዛዝ ኮፒ አድርጌ ምስሉን አፈጥራለሁ ማለት ነው።
የመጀመሪያው ክፍል ምስል መጣ። ካራክተሩም እንደቀደመው እንደሚገጥም በግልጽ ይታያል። ልብሱ፣ ፊቱ፣ ሁሉ ነገሩ ፍጹም ነው። በቃ በግልጽ ይታያል፣ አንድ አይነት ነው። ሁለተኛው ክፍል ትዕዛዝ ኮፒ አድርገን ምስሉን እንፈጥራለን ማለት ነው። አሁንም ለቀጣዩ ክፍል ወጥ የሆነ ምስል አግኝተናል። አሁን ደግሞ የሶስተኛው ክፍል ምስል እናመርታለን። እዚህ ጋር ካራክተራችን በቅርብ እናየዋለን። አሁንም ከታሪኩ ጋር ይጋጠማል። ጊዜ ለመቆጠብ ሁሉንም 20 ክፍሎች ምስሎች አስቀድሜ አምርቻለሁ። የካራክተሩ ወጥነት እንዴት በሚገባ እንደተጠበቀ ማየት ትችላላችሁ። አሁን ወደ ቪዲዮ ማመንጨት እንሄድ። እንደ ነፃ አማራጭ መጀመሪያ የኩዊክ ቻት ሞዴልን እንይ። ጀነሬት ቪዲዮ የሚለውን ምረጡና የመጀመሪያውን ምስል አፕሎድ አድርጉ። ትዕዛዝን ኮፒ አድርጋችሁ ስለ ፔስት ታደርጉታላችሁ። ከዚህ ሞዴል የመጣ ውጤት ይኸውላችሁ። ጥራቱን ትተን ቪዲዮ ላይ ጥቂት ትናንሽ ስህተቶች አሉ። ለተሻለና ለስላሳ ቪዲዮ ግሮክ የተሻለ ነፃ አማራጭ ነው። ከታች የቪዲዮ አማራጩን አግዳሚ መጠኑን መርጣችሁ አረጋግጡት እንደመረጣችሁት። የመጀመሪያው ምስል አፕሎድ አድርጉና ትዕዛዛችሁን ፔስት አድርጋችሁ ጀነሬት በሉት። በዚህ ኤአይ መሳሪያ ላይ አስደናቂ ውጤት አግኝተናል። ድምፁና የከንፈር እንቅስቃሴው ፍጹም ግጥም ያለ ነው። አኒሜሽኑም እንከን የለውም። አሁን ሁለተኛውን ምስል አፕሎድ አድርጋችሁ ትዕዛዛችሁን ፔስት ትላላችሁ። አሁንም ድንቅ ውጤት አግኝተናል። አኒሜሽኑና ድምፁ ፍጹም የተጣጣመ ነዋል። ሶስተኛው ክፍል በቅርብ ምስል እንፈትሽ። አሁንም ከታሪካችን ጋር የሚሄድ ወጥ የሆነ ውጤት አግኝተናል። በተመሳሳይ መንገድ ሁሉንም ክፍሎች በኤችዲ ጥራት ሰርቻችኋለሁ። ሁሉም ክፍሎች አቀናጅተን በኋላ የመጨረሻውን ውጤት ይሁላችሁ። Okay, I'll stay back. We can just breathe. Ooh, rooftop treasure. But that bird, that's not treasure. That's trouble. See? Just crumbs. This box is your home. For now. Good night, Pip. Borrowing, not stealing. Hold still, shiny thing. Rook needs you. Where did all this come from? Sky delivery. Look, I'm a bird now. You're a raccoon tangled in straps. If I draw it, can you build it? I build, you worry. Pip, I'm gonna try something. Okay? If it feels wrong, we stop. I did it! Oh, no. It's okay. It's okay. It's okay. Again, but tighter. You're brave, Pip. One more time. Yes! 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 That's it! That's the sky face! Look at you. Why does this feel like goodbye? Look at you. Why does this feel like goodbye? Pip, I'm gonna try something, okay? If it feels wrong, we stop. You can choose, Pip. He'll come back, right? I won't keep you small to keep you close. Go. Hey, you did a good bit. It still hurts. እንግዲህ በነፃ ረጃጅም አኒሜሽን ስራዎችን መስራት ምን ታስባላችሁ? በኮሜንት አሳውቁኝ። ለዛሬው የነበረን ቪዲዮ ይህን ይመስላል። ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ አድርጉ። ስለተመለከታችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ።